ታንኮችና ከባድ መሳሪያዎች በትምህርት ቤት ግቢ ውስጥ። ህወሓት ጦርነቱን የሚመሩ 11 አዛዦችን ሲሰይም የአርኤስኤፍ መሪ ሀሚቲ አዲስ አበባ ገብተዋል። በሌላ በኩል የፌዴራል ፖሊስ ውስጥ ባንዳዎችን ሴራ ሲያጋልጥ የሮይተርስ ዜና ወኪል ይቅርታ ጠይቋል። ዛሬ የወጡ አስደናቂና ትኩስ መረጃዎችን ይዘንላችሁ መጥተናል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች፣ ዛሬም በየሰዓቱ የሚወጡ አዳዲስና አህጉራዊ እንዲሁም ሀገራዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያው ዜናችን ህወሓት አዲስ የጦር አዛዦችን ሰየመ። ህወሓት በቀጣይ የሚኖሩ የጦርነት እንቅስቃሴዎችን የሚመራ 11 አባላት ያሉት አዲስ የሴንትራል ኮማንድ ማቋቋሙን ተናግሯል። ይህ ስብስብ 5 አባላት ከሲቪል አስተዳደር እንዲሁም 6 ወታደራዊ አመራሮችን ያካተተ ነው። በአዲሱ የህወሓት ሴንትራል ኮማንዶ ውስጥ ከተካተቱ የሲቪል አመራሮች መካከል ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ አቶ አማኑኤል አስፋው፣ ዶክተር አብርሃም ተከሰት እና አቶ ጌታቸው አስፋው ይገኙበታል። በወታደራዊ አዛዥነት የተካተቱት ደግሞ ሌተናንት ጀነራል ታደሰ ወረደ፣ ብርጋዴር ጀነራል ኃይለስላሴ ገርማይ፣ ሜጀር ጀነራል ያዕቆብ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግባይ ኃይሌ፣ ሜጀር ጀነራል ብርሃን ነጋሽ እና ሜጀር ጀነራል ክንፈ ዳኛው ናቸው። በተያያዘ መረጃ የአማራ ኃይሎችን በበኩላቸው የአደረጃጀት ለውጥ ማድረጋቸው የተሰማ ሲሆን ይህም ከቀጠናው የጋራ ጦር ጋር በአንድነት የሚንቀሳቀሱበት አደረጃጀት እንደሆነ ተጠቅሷል። በመኪታል የትምህርት ማህበረሰብ የቀረበ ጥሪ። ወደ ሌላው ከትግራይ ክልል የወጣ አስቸኳይ መረጃ ስናልፍ በመኪታል የሚገኘው የጌል ፋንድ የመሰናዶ ትምህርት ቤት ወላጆች፣ መምህራንና ለህወሓት ከፍተኛ አመራሮች ጥሪ አቅርበዋል። ጥሪውም በትምህርት ቤቱ ግቢ ውስጥ ከተከማቸው የሚገኙ የጦር መሳሪያዎች በአስቸኳይ እንዲነሱ የሚጠይቅ ነው። ከህወሓት 60ኛ ሰራዊት ጋር የተያያዙ ታንኮች፣ መድፎችን፣ የሞርታርና የጸረ አውሮፕላን ስርዓቶችን ሊሰነዝር ከሚችል የድሮን ጥቃት ለመሸሸግ ሲሉ ወደ ትምህርት ቤቱ ግቢ ማስገባታቸውን ገልጸዋል። በዚህም ምክንያት ስጋት የገባቸው ወላጆችና መምህራን የተማሪዎችን ደህንነት እንዲጠበቅ ሲሉ መሳሪያዎቹ ያለምንም መዘግየት ከትምህርት ቤት እንዲወጡ በአጽንኦት እየጠየቁ ይገኛሉ። የሱዳን ክስ፣ የአሜሪካ መግለጫ እና የቀጠናው ውጥረት። በቀጠናዊ ወታደራዊ ሁኔታዎችና ዲፕሎማሲያዊ ውጥረቶች ዙሪያ የወጡ መረጃዎችን እንመልከት። የሱዳን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን ሰራዊት በጎረቤት ቻድ ግዛት ላይ ጥቃት ፈጽሟል ተብሎ የቀረበትን ክስ ውድቅ አድርጓል። ሆኖም ግን ሚኒስቴሩ ከኢትዮጵያ በኩል በየቀኑ የሚነሱ ድሮኖችን በሱዳን ግዛት ላይ ጥቃት እያደረሰብኝ ነው ሲል ከባድ ክስ ሰንዝሯል። በሌላ በኩል የአሜሪካ የአፍሪካ ጉዳዮች አምባሳደርና የሱዳን ሰራዊት ብቻ ግዛት ላይ የፈጸመውን የአየር ጥቃት በጽኑ ኮንነዋል። አሜሪካ በዚህ ግጭት ውስጥ ምንም አይነት ወታደራዊ መፍትሄ የለም ስትል የሰብአዊ ተኩስ ማቆም እንዲደረግ ጥሪ አቅርባለች። ነገር ግን የተለያዩ ወታደራዊ መረጃ መተንተኛዎች አሜሪካ ለሱዳን ሰራዊት ያሳየችውን ወገኝተኝነት በመንቀፍ ቻድ ለተቃዋሚ አርኤስኤፍ ኃይል የጦር መሳሪያ ማስተላለፊያ ኮሪደር ሆና እያገለገለች መሆኗን አሜሪካ ቸል ብለዋለች ሲሉ ይሞግታሉ። የአርኤስኤፍ መሪ ሀሚቲ አዲስ አበባ ገቡ። ከሱዳን ግጭት ጋር በተያያዘ የደረሰ ሌላው ትኩስ መረጃ የሱዳን ፈጣን ደጋፊ ኃይል አርኤስኤፍ መሪ ሌተናንት ጀነራል መሐመድ ሐምዳን ዳጋሎ ሀሚቲ ለኦፊሴላዊ የስራ ጉብኝት አዲስ አበባ መግባታቸው ተዘግቧል። የሀሚቲ አዲስ አበባ መገኘት በምስራቅ አፍሪካ ቀጠናዊ ፖለቲካና በሱዳን የሰላም ጥረቶች ላይ ትልቅ እርምጃ ተደርጎ እየታየ ይገኛል። የግብጽና የቻይና ግንኙነት በህዳሴው ግድብ ላይ ያመጣው ስጋት። ወደ አባይ ወንዝና የህዳሴው ግድብ ዲፕሎማሲያዊ ጉዳይ ስናልፍ የቻይናው ፕሬዚዳንት ሺ ጂንፒንግ በካይሮ ያደረጉትን ጉብኝት ተከትሎ ግብጽ በህዳሴ ግድብ ዙሪያ በኢትዮጵያ ላይ ጫና ለመፍጠር ፊቷን ወደ ቻይና እያዞረች የሚል ጥያቄ እየተነሳ ይገኛል። ነገር ግን የፖለቲካ ተንታኞች እንደሚሉት ቤጂንግ ከቅርብ አጋሯ አዲስ አበባ ጋር ወደ ቀጥታ ፍጥጫ ለመግባት ፍላጎት ስለሌላ ሚዛኗን ጠብቃ እንደምትቀጥል ይገመታል። በሆሮ ጉድሩ ወለጋ የኦነግ ሸኔ አባላት እጃቸውን ሰጡ። ወደ ሀገር ውስጥ የሰላም መረጃዎችን ስናልፍ ኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሻምቡ ከተማ የኦነግ ሸኔ አባላት የቀረበላቸውን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው እጃቸውን መስጠታቸው ተረጋግጧል። የሻምቡ ከተማ ነዋሪዎችም ወደ ሰላም የመጡትን አካላት ሞቅ ያለ አቀባበል ያደረጉላቸው ሲሆን በየዱሩ የሚገኙ ሌሎች ታጣቂዎችን ይህን የሰላም መንገድ እንዲከተሉ ጥሪ አቅርበዋል። የኮይሻ የውሃ ኃይል ማመንጫ ፕሮጀክት 77% መጠናቀቁ ተበሰረ። በመጨረሻም በልማት ዜናችን ደስ የሚል መረጃ ይዘንላችሁ ቀርበናል። ከህዳሴው ግድብ ቀጥሎ የኢትዮጵያ ሁለተኛ የግዙፍ ውሃ ኃይል ማመንጫ የሆነው የኮይሻ ፕሮጀክት ግንባታ አሁን ላይ 77 በመቶ መጠናቀቁ ተገልጿል። ይህ ፕሮጀክት 2160 ሜጋዋት ኃይል የማመንጨት አቅም ያለው ሲሆን የ201 ሜትር ቁመት ያለው የኮንክሪት ግድብ ግንባታን በከፍተኛ ፍጥነት እየተከናወነ ይገኛል። የኢትዮጵያ ኤሌክትሪክ ኃይል በራሱ በጀት በሚካሄድ የፕሮጀክት የመጀመሪያው ተርባይን በኦክቶበር 2028 ስራ ይጀምራል ተብሎ የሚጠበቅ ሲሆን ሙሉ ግንባታው ደግሞ በሜ 2029 ሙሉ በሙሉ ይጠናቀቃል። የኮይሻ ግድብ መጠናቀቅ ኢትዮጵያ በመላው አፍሪካ ያላትን የታላቅ የኃይል አቅራቢነት ሚና የበለጠ የሚያጠናክር ይሆናል።
በሀገር ውስጥና በውጭ ጠላቶች የተሴረው አዲስ አደገኛ ሴራ፣ የኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስቸኳይ መግለጫና የሮይተርስ ዜና ወኪል ይቅርታ መጠየቅ። የውስጥ ባንዳዎችና የውጭ ጠላቶች የተቀናጀ ሴራ ተጋለጠ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የሀገር ውስጥና የውጭ ጠላቶችን እንዲሁም የውስጥ ባንዳዎችን ተቀናጅ የሀገሪቱን ሰላምና ደህንነት ለማደፍረስ ሴራዎችን በማቀድ ላይ እንደሚገኙ ገለጹ። ኮሚሽነር ጀነራሉ ይህንን የተናገሩትን የኢትዮጵያ ፖሊስ ኮሚሽነሮችና የሰላምና ጸጥታ ኃላፊዎች በተገኙበት ሀገር አቀፍ የጋራ የጸጥታ መድረክ ላይ ነው። በዚሁ መድረክ ላይ እንደተገለጸው 7ኛው ሀገር አቀፍ ምርጫ በሰላም እንዲጠናቀቅ የጸጥታና አስተዳዳሪ ኃላፊዎች፣ የሚሊሻ ኃይልና የሀገር መከላከያ ሰራዊት በተቀናጀ መንገድ በመስራታቸው ትልቅ ሀገራዊ ድል ተመዝግቧል። ከ50 ሚሊዮን በላይ ህዝብ በሰላም ድምፁን እንዲሰጥ የጸጥታ ተቋማትን ያከናወኑት ተግባር በሀገር ውስጥም ሆነ በዓለም አቀፍ ደረጃ አርአያ መሆኑ ተጠቅሷል። አያይዘውም የሀገር ውስጥና የውጭ ጠላቶች የተቀናጀ የጥፋት እንቅስቃሴ የሚያካሂዱ ቢሆንም የጸጥታ ኃይሉ እነዚህን አደገኛ እንቅስቃሴዎች ቀድሞ በማክሸፍ የሀገሪቱን ሰላምና ደህንነት ለማስከበር ሙሉ ዝግጅት ማድረጉን አረጋግጠዋል። ሮይተርስ ዜና ወኪል ይቅርታ መጠየቅና የጋዜጠኞቹ ፈቃድ መታደስ። በሌላ በኩል የኢትዮጵያ መገናኛ ብዙኃን ባለስልጣን ለሶስት የሮይተርስ ዜና ወኪል ቋሚ ዘጋቢዎች ለ3 ወራት ታግዶ የቆየውን የዘገባ ፈቃድ ማደሱን አስታወቀ። ውሳኔው የተላለፈው የባለስልጣኑ ዋና ዳይሬክተር ሃይማኖት ህሉ ከሮይተርስ ኤግዚኪዩቲቭ ኤዲተር ሪች ቻተር እና የአፍሪካ ኤዲተር ሲልቪያ አሎይስ ጋር ካካሄዱት ውይይት በኋላ ነው። በውይይቱ ወቅት ባለስልጣኑ ሮይተርስ ባለፉት 7 ወራት ያሰራጫቸው የነበሩ ዘገባዎች የሀገሪቱን ህግ፣ የመገናኛ ብዙኃን አዋጅና ብሔራዊ ጥቅም የሚቃረኑ እንዲሁም ሚዛናዊነት ጎድሏቸው ወደ አንድ ወገን ያደሉ ነበሩ ሲሉ አቋሙን ገልጿል። በበኩላቸው የሮይተርስ ኃላፊዎች አልፎ አልፎ ለሚፈጠሩ ስህተቶች ይቅርታ ጠይቀው አስፈላጊውን እርማትና ማስተካከያ እንደሚያደርጉ ገልጸዋል። በሁለቱ ወገኖች መካከል መግባባት ላይ በመደረሱም ባለስልጣኑ የሮይተርስ ዘጋቢዎች ፈቃድ እንዲታደስ የወሰነ ሲሆን የሚመለከታቸው አካላት በሙሉ ለጋዜጠኞቹ አስፈላጊውን ትብብር እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ ህገወጥ የኋላና የገንዘብ አስተላላፊ ድርጅቶች ይፋ አደረገ። የኢትዮጵያ ብሔራዊ ባንክ ህብረተሰቡ፣ የዲያስፖራ አባላትና ደንበኞች ፈቃድ ከሌላቸው ህገወጥ የኋላና የገንዘብ አስተላላፊ ድርጅቶች ጋር ምንም አይነት የገንዘብ ልውውጥ እንዳያደርጉ ጥብቅ ማሳሰቢያ ሰጠ። ባንኩ ባወጣው መግለጫ በአሁኑ ወቅት የውጭ ምንዛሪ ልውውጥ እየጨመረ መምጣቱን ተከትሎ ህብረተሰቡ ህጋዊና ፈቃድ ያላቸውን መንገድ ብቻ እንዲጠቀም አሳስቧል። ፈቃድ በሌላቸው አካላትና በህገወጥ መንገድ ገንዘብ መላክም ሆነ መቀበል ለገንዘብ ብክነት፣ ለክፍያ መዘግየት እንዲሁም ለባንክ ሂሳብ እገዳ ሊዳርግ እንደሚችል ጠቁሟል። በተጨማሪም ላኪዎች ሆኑ ተቀባይ ቤተሰቦች በህግ ተጠያቂ ሊሆኑ እንደሚችሉ ያስጠነቀቀው ብሔራዊ ባንኩ ፈቃድ ሳይኖራቸው የውጭ ሀገር ገንዘብ ወደ ኢትዮጵያ የሚያስተላልፉ ድርጅቶችን በእንግሊዝ ባወጣው መግለጫ ይፋ ማድረጉ አስታውቋል። ፕሮፌሰር ክንዲያ ገብረ ሕይወት በማንኛውም መልኩ ወታደራዊ ግጭት ለትግራይ አማራጭ ሊሆን እንደማይችል አሳሰቡ። ማንኛውም የፖለቲካ ልዩነትና ችግር በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ በሰላም መንገድ ብቻ መፍታት እንዳለበትና ወታደራዊ ግጭት በተለይም ለትግራይ በምንም መልኩ አማራጭ ሊሆን እንደማይችል ፕሮፌሰር ክንዲያ ገብረ ሕይወት አሳሰቡ። ፕሮፌሰር ክንዲያ በኤክስ ገጻቸው ባስተላለፉት መልእክት ቀድሞ በጦርነት በደቀቀውና አሁን ደግሞ በድርቅ እየተመታ ባለው ክልል ላይ አንዣቦ ያለው ሰብአዊ ቀውስ በአስቸኳይና የጋራ ርብርብ የሚጠይቅ መሆኑን ገልጸዋል። በተጨማሪም በትግራይ ያለው አመራር በትግርኛ፣ በአማርኛና በእንግሊዝኛ የሚያስተላልፏቸው መልእክቶች ወጥ ሊሆኑ እንደሚገባ በመጠቆም የመሪዎች ለሰላማዊ መፍትሄ ያላቸውን ቁርጠኝነት ከአፍ ያለፈና በተግባር የሚታይ መሆን እንዳለበት አጽንኦት ሰጥተዋል። ያልተቀደሱ ጥምረቶችና የጦርነት ነጋሪት መጎሰም እጅግ አሳሳቢና ለሰላም ትልቅ እንቅፋት ናቸው ያሉት ፕሮፌሰሩ ለሌላ ጦርነት ምንም አይነት እቅድ እንዳይሰጥ ዓለም አቀፍ ማህበረሰብ ከፍተኛ ጫና ማድረግ መቀጠል እንዳለበት ጥሪ አቅርበዋል። አክለውም ሰላም የፖለቲካ ድፍረትን፣ ራስን መግዛትና እውነተኛ ቁርጠኝነት እንደሚጠይቅ በመግለጽ መልእክታቸውን በአዲስ አበባ ለሚገኙ የአሜሪካ፣ የእንግሊዝና የጀርመን ኤምባሲዎች እንዲሁም ለአፍሪካ ህብረት፣ ለተባበሩ መንግስታት ድርጅት፣ ለአምነስቲ ኢንተርናሽናልና ለሁማን ራይትሶች አጋርተዋል። ተከበራችሁ አድማጮቻችን በእነዚህ ሁለቱም ክፍሎች ያቀረብንላችሁ ሰበር መረጃዎች በተመለከተ ያላችሁን አስተያየት ከታች በኮሜንት መስመር ላይ አስቀምጡልን። ቪዲዮ ላይክ በማድረግ ሌሎች እንዲደርስ ያድርጉ። እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን ያገኙ። ስለተከታተላችሁን ከልብ እያመሰገንን በሌላ አዲስ መረጃ እስከምንገናኝ